ሰላም እንዴት ናችሁ? ደህና ናችሁ? ዛሬም እንግዲህ አንድ አጠር ያለች ቪዲዮ እየመጥቻለሁ ማለት ነው። እንደሚታወቀው እንግዲህ ከዚህ በፊት ሰው መንፈስ ነው የሚል ትምህርት ነበረና ብዙ ክርክሮች፣ ብዙ ውይይቶች በዛ ዙሪያ ይካሄድ ነበረ። ከዛ በኋላ ግን ስፔሻሊ እኔ አንደርስታንድ ያደረኩት ነው የተረዳሁት የኢትዮጵያ የወንጌላውያን ካውንስል ከተቋቋመ በኋላ ሰው መንፈስ ነው የሚሉ አስተማሪዎች ድምጻቸውንም ሰምቼ አላቅም። እኔ እንግዲህ ባየሁት ባስተዋልኩት ማለት ነው። ካውንስሉ ከተቋቋመ በኋላ ሰው መንፈስ ነው ብለው ወጥቶ የሚያስተምር የሚናገር እነዛው ሲናገሩ የነበሩት ማለት ነው የሉም። እንግዲህ በሁለት መንገድ ሊሆን ይችላል ብዬ አስባለሁ። አንደኛው ያው ትምህርታቸውን ስህተት መሆኑን ተገንዝበው ያንን ነገር ትተው ወደ ትክክለኛው መጥተው ሊሆን ይችላል። ከዛ ውጭ ደግሞ ጸጥ ብለውም ሊሆን ይችላል። ስለዚህ በሁለቱ ነው የሚሆነው። ወይ ዝም ብለዋል ወይ ደግሞ ትምህርታቸውን ቀይረዋል ማለት ነው። ትምህርታቸውን ከቀየሩ እሰይ ያስብላል። ምክንያቱም ሁልጊዜ ያው ጴጥሮስ እንኳን ክርስቶስ ኢየሱስን ከካደ በኋላ አይደል እንዴ የንስሐ ዕድል አግኝቶ ተመልሶ ብዙ ነገሮችን የሰራና ሁልጊዜ ክፍተት መስጠት ጥሩ ነው። ሰው ሲመለስም ተመለሰ ብለን መናገር፣ የተመለሱ ሰዎችን ማበረታታት ይሄ ተገቢ ነው፣ ክርስቲያናዊ ነገርም ነው። ስለዚህ ከተመለሱ ያው ተመለሱ፣ ካልተመለሱ ደግሞ ጸጥ ካሉ እንግዲህ ያው እነሱ ናቸው የሚያውቁትና ግን አንዳንዶች ደግሞ እንግዲህ ዋናው ነገር ያው ዞሮ ዞሮ እንግዲህ አንዳንዶች እኔ እንደሚመስለኝ የአምላክነት ፍላጎት አለባቸው እንደዚህ ሰዎች የሚያስብል ትምህርቶችን ትሰማላችሁና አሁን በቅርብ ደግሞ እየታየ ያለው ስለ ክርስቶስ ነው። እንግዲህ ክርስቶስ እኔ እውነት መንገድ ህይወት ነኝ ያለው ጌታ በጣም ቁልፍ ነው። ዓለም ላይ በየትኛውም ቦታና በየትኛውም ስፍራ ላይ ያለው ጥያቄ ቢኖር ስለ ክርስቶስ ነው። ሰው ክርስቶስ የሚስ ካደረገ በቃ እና አሁን አንዳንድ ቪዲዮዎች እያየሁ ነበር እና ክርስቶስ ጋር ጠጋ ጠጋ የማለት ነገር ይታያል እና በቃ ማለት ምንድነው እየተሆነ ያለው? ሀና ተክሌ አንድ መዝሙር አላት፣ ተውበሉት ያንን ሰው ነው ቅርብ የወጣውና ተውበሉት ያንን ሰው ተው በያት ያችን ተው በያት ያችን ሴት እንደዛ የሚል ነገር ብቻ አለና አንዳንድ ጊዜ ቆም ብሎ ማየት ጥሩ ነው። ከማን ጋር ነው? ምን እየተናገርኩ ነው? ምን እያስተማርኩ ነው ማለት ጥሩ ነውና ስለዚህ ክርስቶስን ገልጠው ሰዎች ከነሱን ከክርስቶስ ጋር ማጠጋጋት ይታያልና እንዴ ኢየሱስ ክርስቶስ እኮ አምላክም ነው በነገራችን ላይ ማለት ይሄ ነገር ተዘነጋ እንዴ? ከስላሴ አንዱ አይደለ ኢየሱስ ክርስቶስ አምላክ ነው፣ ፈጣሪ ነው፣ በሁሉ ቦታ የሚገኝ ነው፣ ሁሉን የሚያውቅ ነው፣ አምላክ ነውና እንዴት ነው ይሄ ነገር አልታያቸውም? እነዚህ ሰዎች አንዳንዴ ያስብላል በነገራችን ላይ እንዴ የአምላክነቱ ባህሪ አልታያቸውም? የፈጣሪነቱ ባህሪ አልታያቸውም? ምክንያቱም ክርስቶስ ኢየሱስ በምድር ላይ እንደሰው ነበረ። ኦኬ እንደሰው የነበሩት ባህሪ ያው ልክ እንደኛ የነበረው ባህሪ አለው። ቱ ዘ አዘር ሳይድ ደግሞ አምላክ ነው። ስለዚህ እንዴት ነው ከአምላክ ጋር አቻላቻ ለመሆን ጥረት የሚካሄደው? ያንንም ደግሞ ተገለጠልኝ ብሎ ለትውልዱ ደግሞ እንደ ትምህርት ደግሞ እየተገለጠ ያለው ነገር አልገባኝም እኔ እውነት ለመናገር። ይሄ ነገር ኧረ ተው በሉት ያንን ሰው ያስብላል በነገራችን ላይ መዝሙር ነው ደግሞ እና ሀና ተክሌ ላይ እንትኑም ሌላ ቢሆንም ግን እርሷ ግን ወይም ቃሉ ግን ተው በሉት ያንን ሰው ተው በላት ያችን ሰው ናት። እና በጣም በቃ ስለ ክርስቶስ ከክርስቶስ ጋር አቻ ለመሆን በቃ የሆነ የሚደረገው ትምህርት አሁን ላይ በጣም የሚያሳዝንም ለነዛ ሰዎች ደግሞ የሚያስፈራም ነው ወገኖቼ። በጣም የሚያስደነግጥ ነው። እንዴ ክርስቶስ ኢየሱስ አምላክነቱን እነዚህ ሰዎች ዘነጉት እንዴ? አዳኛችን ምህረቱን ስላገነነ እንጂ እኮ
እኛ የእግዚአብሔር ልጆች ነን። አዎ ልጆች ነን። በነገራችን ላይ አዶፕትድ ወይም ደግሞ ምንድነው እንደ ጉዲፈቻ ሆነን እንጂ እኛ አንድያ ልጅ ነው። በቃ ዛሴት ክርስቶስ ኢየሱስ አንድያ ልጅ ነው። እኛ በሱ በኩል አዶፕትድ ሆነናል ወይም ምንድነው የልጅነት ስልጣን ተሰጥቶናል። ስለዚህ መብታችንን ማወቅ ጥሩ ነው። ከዛ ውጪ እንደዚህ ብለው የሚያስተምሩ ሰዎች የክርስቶስ ባህሪ ራሱ የሚታይባቸው አይደሉም። እውነት ለመናገር እኔም በመዳፈር ሳይሆን በቃ የሆነ እኮ ይታወቃል እኮ አይደለ? ሰዎቹ ሲናገሩ ያላቸው ትህትና ያላቸው ባህሪ የሚገለጥ የሚጋባ ነገር ስታዩ ምንም የምታዩት ነገር የለም። ሌላው ይቀርና ማለት ነው። ሌላው ይቀርና እነዚህ ሰዎችን ኦኬ እኔ የክርስቶስ ኢየሱስ ልጅ ነኝ ከክርስቶስ ማን ነው እኔ ከክርስቶስ ኢየሱስ ጋራ የልጅነት ስልጣን እኩል አለኝ እንደዚህና እንደዛ የሚሉ ሰዎች እያሉ የሚያስተምሩ ሰዎች ዝም ብላችሁ ካራክተራቸውን ተመልከቱ። በአካባቢው የሚያሳዩት ካራክተር፣ በህብረት ውስጥ የሚያሳዩት ካራክተር፣ በቤተሰብ የሚያሳዩት ካራክተር፣ በሚዲያው ላይ የሚናገሩት ወይም የሚያሳዩት ካራክተር። በነገራችን ላይ አንዳንድ ስትናገሯቸው ብሎክ የሚያደርጉ ሰዎች ናቸው እነዚህ። የነሱን ትምህርት ከነቀፋችሁ ብሎክ ያደርጋሉ። የነሱን ትምህርት ከነቀፋችሁ የሚሳደቡ ሰዎች ናቸው። ስለዚህ ክርስቶስ ባህሪ እየተወጋ ይቅር በላቸው ያለ፣ እየተገረፈ እየተሰቃየ ይቅር በላቸው ያለ የሱ ባህሪ እንኳን በአብዛኞቻቸው የሚታይ አይደለም። ስትነኳቸው ነብር የሚሆኑ ናቸው። እንዴት ትምህርት የተነቀፈ ተብሎ ትምህርቱን ከሚነቅፍ ሰው ጋር ከሄዳችሁ የምታውቋቸው ከሆነ ደውለው እንዴት እንደዚህ ታረጋለህ ወይም ታረጋለሽ የሚሉ ሰዎች ናቸው። እልሆኞች ናቸው። እና እነዚህ ሰዎች ደግሞ ወጥተው ደግሞ በጣም እኔ ራስን ቆም ብሎ ማየት ጥሩ ነው። ራስን ቆም ብሎ የትኛው ሐዋርያቶች ናቸው ይሄንን በዚህ ዘመን እያስተማሩ ያሉትን ትምህርት ሲያስተምሩ የሰማችሁ ያያችሁ? ከክርስቶስ ጋር አቻላቻ ሲያስተምሩ ሰምታችሁ ታውቃላችሁ? ሐዋርያቱ ሲናገሩ አይታችሁ ታውቃላችሁ እንዴ? እና መዳፈር በዝቷል ወገኖቼ። እሱ ብቻ አይደለም፣ እነሱ የሚለቁት መርዝ የሆነ ትምህርት ትውልድን ደግሞ የማበላሸት አቅም አለው በጣም። ምክንያቱም ተቀላቅሎ ነው የሚመጣውና ስለዚህ ወገኖቼ ዛሬ ምን ልትለን የመጣ ካላችሁ ኢየሱስ ክርስቶስን እንደ ክርስቶስነቱ አምላክነት እንደ አምላክነቱ ማክበር ጥሩ ነው። ሰውም ሰውነቱን ማወቅ ተገቢ ነው። ስለዚህ መዳፈር ይቅር። የማይሆን ምንድነው ትከሻ ለትከሻ የሚባል አባባል አለ አይደል? ትከሻ ለትከሻ መገፋፋት ይቅር ወገኖቼ። ኢየሱስ ክርስቶስ የእግዚአብሔር ልጅ በኋላ በሚመለስበት ሰዓት ለእያንዳንዱ ዋጋውን ይሰጣል። ስለዚህ መዘንጋት የሌለበት ኢየሱስ ክርስቶስ አምላክ ነው፣ ከስላሴ አንዱ ነው። ሰው ደግሞ በአምሳሉ የተፈጠረ ሰው ነው። ይሄ ነው። ሰውም ሰው ነው። ክርስቶስ ኢየሱስም ያለው ባህሪ ያለው አምላክነት ባህሪ በምድር ደግሞ እንደ ሰውኛ ያለውን ባህሪ ይዞ ነው የሚቀጥለው። ስለዚህ በእንደዚህ አይነት ትምህርት የተወሰዳችሁ ወገኖች ማቃችሁም ሰዎች ስላሉ ነው ነገራችን ላይና ምክንያቱም ከትምህርቱ ጋር እንጂ እነሱ ጋር የሚያገናኘን ነገር ስለሌለ ማለት ነው። ወገኖቻችን ወንድሞቻችን ናቸው። ግን በጊዜ መንቃት ጥሩ ነው። ሳይረፍድ ሳይጨልም መመለስ ጥሩ ነው። የንስሐ ድል በበዛ ቁጥር ከመዳፈር እግዚአብሔር ያድናችሁ ያድነን። ዛሬ እቺን ቪዲዮ እንግዲህ ላልደረሰው እንድታደርሱልኝ ሼር በማድረግ ኮፒ ሊንክ በማድረግና ፎሎ በማድረግ አዳዲስ ቪዲዮ ሲለቀቁ እንድታገኙ አብራችሁኝ እንድትሆኑ አበረታታለሁ። በሌላ ፕሮግራም ወይም ደግሞ በሌላ ቪዲዮ እስከምንገናኝ መልካም ቀን።